ሰላም ወደዚህ ቻናል ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ። እንግዲህ በዛሬው ቪዲዮ ላይሰንስ ወይንም ሲወጡ ጥያቄዎችን እናያለን። እነዚህ ጥያቄዎች እንግዲህ ከፐብሊክ ሄልዝ ወይንም ሄልዝ ፕሮሞሽን ዲዚዝ ፕሪቨንሽን ኮርስ ወጡ፣ ከሜዠርመንት ኦፍ ሄልዝ ኤንድ ዲዚዝ ኮርስ ወጡ፣ በተጨማሪ ነርሲንግ ካሪኩለም ዴቨሎፕመንት እና ከሪሰርች ወጡ የላይሰንስ ኦር ኤስኦሲ ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ እንደዚህ አዳዲስ ቪዲዮ እንዲደርሳችሁ ያድርጉ። ብትችሉ ቪፒኤን እያበራችሁ ተመልከቱልኝ። ቀጥታ ወደ ተዘጋጁ ጥያቄዎች እንሂድ። Question number 1. A newly appointed head of health center has discussion with catchment Kabale leaders to identify real health problems that occurred in the community. The head identified trachoma as major health problem following poor latrine utilization, so they have constructed latrine. What would be the most appropriate good care delivery approach used by the head? A. Disease control program. B. Conventional care in clinics. C. People-centered primary care. D. conventional care in referral hospitals ይለናል። ኒውሊ አፖይንትድ የሆነ የሄልዝ ሴንተር ሄድ ነው። ከቀበሌ ሊደሮች ጋር ወይም የቀበሌው አስተዳዳሪዎች ጋር ዲስከስ አድርጓል። ይህም ከስ ያደረገው አንደኛ የማህበረሰቡ ችግር ምንድን ነው የሚለውን ነገር ማወቅ ብሎ እንግዲህ ዲስከስ አድርጓል። ትራኮማን እንደ ሜጀር ኢሹ ወስደዋል። ምንድነው እንግዲህ ኮዙ በስነ ስርዓት ላትሪን መጠቀም አለመቻል ዋን ኦፍ ዘ ኮዝ ኦፍ ትራኮማ እንዲመጣ የሚያደርገው አንደኛው ነው። ሽንት ቤት አላቸው፣ ነገር ግን ዩቲላይዜሽኑ ፑር ነው። ይህም ፕሮብሌም ከምን ጋር አገናኝቷል? ከባህሪና ከኤንቫይሮንመንት ጋር አገናኝቷል። ጥያቄው የትኛው አፕሮፕሪየት የሆነ ጉድ ኬር ዴሊቨሪ አፕሮች ነው በዚህ ሄድ የተተገበረው ይለናል። እንግዲህ እናንተ ፓውዝ አድርጋችሁን ለመመለስ ሞክሩ። ምርጫ ላይ ዲዚዝ ኮንትሮል ፕሮግራምስ ይላል። እንግዲህ ስፔሲፊክ ዲዚዝ ኢንተርቬንሽን ላይ ነው ፎከስ የሚያደርጉ። ለምሳሌ አንቲባዮቲክስ ማያስፈልጋቸው ስፔሲፊክ የሆነ ዲዚዝ ሴሌክት ይደረግና ብዙሃኑ አድሚኒስተር ያደርጋሉ። ሴናሪዮ እንግዲህ ፎከስ የሚያደርገው ኮሚኒቲ ኢንጌጅመንት እና ከሳኒቴሽን ቢሄቪየር ጋር ነው። ስለዚህ መልስ ሊሆን አይችልም። ምርጫ ቢ ላይ ኮንቬንሽናል ኬር ኢን ክሊኒክስ ይለናል። ይህ ከሴንተንሱ እንደምንረዳው ፋሲሊቲ ቤዝድ የሆነ ትሪትመንት ነው። ፔሸንቶች ይመጣሉ፣ ዘን ፕሮቫይደር ወይም ፊዚሻኑ ትሪት አድርጋቸዋል። ሄዱ ደግሞ የፈለገው ቤዝድ ኦን ኮሚኒቲ ኮንቴክስት ነው። ስለዚህ ለኛ ኬስ ሴናሪዮ መልስ ሊሆን አይችልም። ምርጫ ሲ ላይ ፒፕል ሴንተርድ ፕራይመሪ ኬር ይለናል። ይህ ትክክለኛ መልሳችን፣ ምክንያቱም ይሄ ፕራይመሪ ኬር እንግዲህ ኮሚኒቲ ፓርቲሲፔሽኖችን ኢንክሉድ ያደርጋል። በተጨማሪም ትክክለኛ ምንድን ነው የሚያስፈልጋቸው የሚለው ነገር ላይ ትኩረት ያደርጋል። ከበሽታ ፕሪቬንሽን እና ሄልዝ ፕሮሞሽንም ጋር እንግዲህ ፒፕል ሴንተር ፕራይመሪ ኬር ሊንክ ያደርጋል ማለት ነው። ስለዚህ ዋና እንግዲህ ሶሻል ዲተርሚናንት የሆናቸውን ኢሹ አድረስ ማድረግ ይችላል ማለት። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ነው። ምርጫ ዲ ላይ የፎከስ የሚያደርገው እንግዲህ ምን ላይ ነው? ስፔሻላይዝድ የሆኑ ሆስፒታል ትሪትመንቶች ጋር ነው የሚገናኘው። ኮሚኒቲ ቤዝድ አይደለም። መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ሲ ላይ ያለው ፒፕል ሴንተር ፕራይመሪ ኬር የሚለው ይሆናል ማለት ነው። Question number 2. An experienced public health expert came to Ethiopia from abroad and want information about the current health delivery system of the country. During their discussion, the Woreda health manager explained about the current healthcare tier system used by the nation. What is the most likely explanation expected from the manager? A. Ethiopia has 4 tier system. B. Primary hospital service 15,000 up to 25,000 people. C. Generalized hospital are grouped under tertiary level. D. Specialized hospital service 3.5 up to 5.0 millions people ይላል። እንግዲህ ፎሬን ፐብሊክ ሄልዝ ኤክስፐርት ነው። ስለ ኢትዮጵያ ሄልዝ ዴሊቨሪ ሲስተም ኤክስፕላኔሽን ፈልጉ። ወረዳ ሄድ ማናጀር ታይሮ ስትራክቸር ወይም እንግዲህ የኢትዮጵያ የጤና አገልግሎት አሰጣጥ እርከን የምንለው አለ። ይሄን ኤክስፕሌን አድርጎለታል። ጥያቄውም ለኔ እንግዲህ ምንድነው ከማናጀሩ ኤክስፔክትድ የሚደረገው ኤክስፕላኔሽን ከተዘረዘሩ ምርጫዎች ውስጥ የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኢትዮጵያ ሃዝ 4 ታየር ሲስተም ይለናል። መልሳችን አሁን ምክንያቱም አሁን የተጠቀሙ ያሉት እንግዲህ 3 ታየር ሲስተም ነው። ወይንም ጤና አገልግሎት አሰጣጥ እንግዲህ በ3 እርከኖች ይከፈላሉ፣ ፕራይመሪ፣ ሰከንደሪ እና ተርሸሪ። ፎርስ ላይ አልደረሰም። መልስ አይሆንም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ፕራይመሪ ሆስፒታል ሰርቪስ 15,000 up to 25,000 ፒፕልስ ይለናል። ይህ እንግዲህ መልሳችን አሁን ምክንያቱም እንግዲህ የመጀመሪያ ደረጃ ጤና አጠባበቅ እርከን ወይንም ፕራይመሪ ሄልዝ ኬር ሌቨል ላይ እንግዲህ የጤና ኬላዎች የሚያስተዳድሩ ደግሞ የጤና ጣቢያዎችና የመጀመሪያ ደረጃ ሆስፒታሎችን ያካትታል።
ፕራይመሪ ሄልዝ ኬር ሌቨል ምንለው። ሶ የመጀመሪያ ደረጃ ሆስፒታል ወይም ፕራይመሪ ሄልዝ ኬር ሌቨል ላይ እንግዲህ በአማካይ ከ60 ሺህ እስከ 100 ሺህ ህዝቦች እንግዲህ መገልገል የሚችሉበት ተደርጎ ነው ክሬት የሚደረገው። ስለዚህ ምርጫ ቢ ላይ ያለው መልሳችን አሁንም፣ ምክንያቱም ቁጥሩ በትክክለኛው መንገድ ስላልተገለጸ ማለት ነው። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ ጀነራል ሆስፒታል አር ግሩፕድ አንደር ቴሪጀሪ ሌቨልስ ይላል። ይሄኛው ትክክለኛ መልሳችን አሁን፣ ምክንያቱም ጀነራል ሆስፒታል ግሩፕድ የሚደረገው አንደር ሰከንደሪ ሄልዝ ኬር ሌቨል ላይ ነው ኢንክሉድ የሚደረገው። እነዚህም ጀነራል ሆስፒታሎች ምንላቸው የሚካተቱ ሰከንደሪ ሄልዝ ኬር ሌቨል ላይ ነው። ሶ እነዚህ ሆስፒታሎች እንግዲህ ለ1 ሚሊዮን ህዝብ አገልግሎት እንዲሰጡ ታቅደው ነው እንግዲህ የሚሰሩት ማለት ነው። እንግዲህ ጀነራል ሆስፒታሎች የሚካተቱት እንግዲህ ሁለተኛ ደረጃ እርከን ላይ ነው፣ ሶስተኛ እርከን ላይ አይደለም። ሶ መልስ ሊሆን አይችልም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ስፔሻላይዝድ ሆስፒታል ሰርቪስ 3.5 up to 5 million people ይላል። ይህ ትክክለኛ መልሳችን ነው ማለት ነው። ሶ ሶስተኛ ደረጃ ጤና አጠባበቅ እርከን ወይም ተሪጀሪ ሄልዝ ኬር ሌቨል ላይ ስፔሻላይዝድ ሆስፒታሎችን ያካትታል። ሶ እነዚህ ሆስፒታሎች እንግዲህ ከፍተኛ ሕክምና እውቀትና ቴክኖሎጂ የሚፈልጉ ሕክምናዎች የሚሰጡ ተቋሞች ናቸው። እንደ ስፔሻላይዝድ ሆስፒታል የሚታቀደው እንግዲህ ከ3.5 እስከ 5 ሚሊዮን ህዝቦች አገልግሎት እንዲሰጡ ተደርጎ ነው የሚሰራው ማለት ነው። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 3. A nurse works in a district where health service is 100% available and with more than 18% expected coverage of rotavirus vaccination among under 5 children. However, at the end of the year, rotavirus vaccination coverage in the district was found to be 16%. What is the most likely research problem needed to study in the district? A. Expected rotavirus vaccination coverage for under 5 children. B. Availability of rotavirus vaccination for under 5 children. C. Rotavirus vaccination coverage among under 5 children. D. Factor influencing low rotavirus vaccination coverage ይለናል። እንግዲህ አንድ ዲስትሪክት ነው 100% ሰርቪስ አቬይላቢሊቲ አለ። ኤክስፔክትድ ኦፍ ከቨሬጅ የታሰበው እንግዲህ ሮታቫይረስ ከ80% ነው። አክቹዋል ከቨር የተደረገው ግን 16% ብቻ ነው። ሶ በጣም ትልቅ የሆነ ጋፕ አለ። ኤክስፔክትድ የተደረገው 80 ነው፣ አክቹዋሊ ግን 16% ነው። ሶ ጥያቄው ምን እንግዲህ ከተዘረዘሩ ምርጫዎች ውስጥ ሩት ኮዝ የምንለውን ለማወቅ የትኛው ጉድ የሆነ አፕሮች መጠቀም አለብን ነው የሚለው። ምርጫ ላይ ኤክስፔክትድ ሮታ ቫክሲኔሽን ከቨሬጅ ይላል። ይሄን መልስ አሁን ምክንያቱም እንግዲህ ይሄን ታርጌት ብቻ ነው። ሶ ኦልሬዲ ደግሞ ኤክስፔክትድ ከቨሬጁ ከ80% በላይ ነው። ሶ መልስ ሊሆን አይችልም፣ ካንስል ታደርጋላችሁ። ምርጫ ላይ አቬይላቢሊቲ ኦፍ ቫክሲኔሽን ይላል። አቬይላቢሊቲ አለ 100% አለ። ሶ የኛ ኢሹ አይደለም። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ ሮታ ቫክሲኔሽን ከቨሬጅ የሚለው መልሳችን አይደለም። ምክንያቱም ከቨሬጁ ኦልሬዲ ምን ተደርጓል ታውቋል፣ 16% ነው። ሶ ፕሮብሌሙን ከእንደገና ዲስክራይብ ማድረግ እንግዲህ ሶልቭ ሊያደርገው አይችልም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ፋክተር ኢንፍሉዌንሲንግ ሎው ቫክሲኔሽን ከቨሬጅ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ እነዚህ ምንድናቸው ኢንፍሉዌንስ ያደረጉት የሚሉት ነገሮች በምታውቁበት ጊዜ አንደኛ ወይ ከኬር ጊቨር አዌርነስ ጋር በተገናኘ ሊሆን ይችላል፣ ከአክሴስ ጋር በተገናኘ ሊሆን ይችላል። አንዳንድ ጊዜ ደግሞ ስለ ቫክሲን ያላቸው አመለካከት ሊሆን ይችላል፣ ወይም ሚስኮንሴፕሽን ሊኖር ይችላል። አንዳንድ ጊዜ ደግሞ ከሰዓት አንጻርም ሊሆን ይችላል እና ደግሞ ህጻናቶች ያመማሉ በሚል ስጋትም ሊሆን ይችላል። በተጨማሪም ኤዱኬሽናል ጋፕ ሊኖር ይችላል። ሶ ይሄን ማድረጋችን ዘሩት ኮዙን እንድናቅ ይረዳናል። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 4. A nurse was assigned in a Warada health office where immigration and out-migration of the people is high from different parts of the country. Monthly health report of the office indicated that tuberculosis incidence is stable, but the prevalence of tuberculosis increased highly in the Warada. What is the most likely reason for increment of tuberculosis patients in the Warada? A. Out migration of case. B. Improved cure rate of disease. C. Out migration of healthy people. D. High case fatality rate from disease ይላል። ሃይ ኢንሲደንስ ያለበት ሰው የሚገባበት ሰው የሚወጣበት እንግዲህ ሃይ የሆነ ኢን ማይግሬሽን እና አውት ማይግሬሽን ያለበት አካባቢ ነው። በዛ አካባቢ የቲቢ በሽታ እንግዲህ ኢንሲደንሱ ስቴብል ነው፣ ነገር ግን ቲቢ ፕሪቫለንሱ ትንሽ ጨምሯል። ሶ ጥያቄ ምለን እንግዲህ ምንድነው እንግዲህ የቲቢ ፔሸንቶች ቁጥር መጨመሩ የትኛው ነው እንግዲህ ከተዘረዘሩ ምርጫዎች ውስጥ
ምክንያት ሊሆን የሚችለው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫዎቹ ከመሄድ በፊት እንግዲህ ፕሪቫለንሲን ኤፒዲሞሎጂ ላይ እንግዲህ ወሳኝ የሆነ ኮንሰፕት አለ። እንግዲህ ፕሪቫለንስ የምንለው ኢንሲደንስ ሲባዛ ዱሬሽን ኦፍ ዘ ዲዚዝ ነው። ስለዚህ እቺን ኪ የሆነ ኮንሰፕት ከያዛችሁ ምርጫዎቹ ለመምረጥ እንግዲህ አይቸግራችሁም። ምርጫ ላይ አውት ማይግሬሽን ኦፍ ዘ ኬዝ ይላል። እዛ አካባቢ ላይ ያለው የቲቢ ፔሸንቶች የሚሄዱ ከሆነ ነምበር ኦፍ ኬዙ በዛው ልክ እየቀነሰ ይመጣል። ፕሪቫለንሲው ምን ሆናል? ይቀንሳል ማለት ነው። ለእኛ ኬዝ ደግሞ መልስ ሊሆን አይችልም። ምርጫ ላይ ኢምፕሩቭድ ኪውር ሬትስ ይላል። ሰዎች እየዳኑ ከሆነ ዲዚዝ ዱሬሽኑ ምን ሆናል? አጭር ይሆናል ማለት ነው። ምክንያቱም ብዙ ሰዎች እየዳኑ ነው። ዘንድ ፕሪቫለንሱ ምን ሆናል? በዛው ልክ እየቀነሰ ይሄዳል ማለት ነው። ስለዚህ ለእኛ ሴናሪዮ መልስ ሊሆን አይችልም። ምርጫ ሲ ላይ አውት ማይግሬሽን ኦፍ ሄልዚ ፒፕል የሚለው እንግዲህ ትክክለኛ መልሳችን ነው። ምክንያቱም ጤናማ ሰዎች ያን ቦታ እየለቀቁ በሚሄዱበት ጊዜ ቶታል ፖፑሌሽን ዴኖሚኔተር አለ። ይሄ ዴኖሚኔተር ምን ሆነ ይመጣል? እየቀነሰ ይመጣል ማለት ነው። እንግዲህ ፕሮፖርሽን ኦፍ ቲቢ ኬዙ ምን ይሆናል? በዚህ ጊዜ ከፍ እያለ ይመጣል። ቲቢ ኬዙ ደግሞ ከፍ ሲል ፕሪቫለንሱን በዛው ልክ ምን ይሆናል? ከፍ እያለ ይመጣል ማለት ነው። ስለዚህ ሀይ የሆነ ማይግሬሽን ያለበት ኤሪያ ላይ ደግሞ ኮመን ነው። ትክክለኛ መልሳችን ምርጫ ሲ ነው። ምርጫ ዲ ላይ ሃይ ኬዝ ፋታሊቲ ሬት ይለናል። ይሄ ከሞት ጋር የሚገናኝ ነው። ስለዚህ ሰዎች የሚሞቱ ከሆነ በቲቢ ኬዙ ምን የሆነ ነው የሚመጣው? እየቀነሰ ነው። ኬዙ ሲቀንስ ደግሞ ፕሪቫለንሱ በዛው ልክ ይቀንሳል። ለእኛ ጥያቄ ደግሞ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ሲ ላይ ያለው አውት ማይግሬሽን ኦፍ ሄልዚ ፒፕል የሚለው መልሳችን ይሆናል ማለት ነው። Question number 5. The Ministry of Health organized a review meeting with representative of health professionals. On the meeting, nurses from different hospitals discussed on the difference between monitoring and evaluation, but they could not reach an agreement. What is the most likely characteristics that differentiate the two concepts? A. Monitoring is continuous, whereas evaluation is periodic. B. Monitoring is intermittent, whereas evaluation is continuous. C. Monitoring can be done after a project end, but not evaluation. D. Monitoring used to have a lesson, whereas evaluation prevent distraction ይላል። ከሚኒስትሪ ኦፍ ሄልዝ ሪቪው ስብሰባ ላይ ነበሩ። የተለያዩ ፕሮፌሽናሎች ዲስከስ በማድረግ ላይ ነበሩ። ዋና አይደንቲፋይ ማድረግ የፈለጉት ምንድነው ልዩነቱ የሚለው ነገር ነው። ቤዝድ ኦን ስታንዳርድ ፐብሊክ ሄልዝ ማናጅመንት ኮንሰፕት እንግዲህ ዋን ኪ ዲፈረንስ ምንድነው የሞኒተሪንግ እና የኢቫሉዌሽን የሚለውን ነገር ነው ጠይቀን ጥያቄው። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ እንግዲህ ሞኒተሪንግ ዩዝድ ቱ ሃቭ አ ሌሰን ዌራስ ኢቫሉዌሽን ፕሪቨንት ዲስትራክሽን የሚለው ትክክለኛ መልሳችን አይደለም። ምክንያቱም ሞኒተሪንግ ኮንቲኒየስ ፕሮሰስ ነው፣ ኢቫሉዌሽን ደግሞ ፔሪዮዲክ አሰስመንት ነው። ሞኒተሪንግ ላይ ወይም እንግዲህ ክትትል ላይ በየጊዜው እንግዲህ አክቲቪቲዎች ትራክ ይደረጋሉ። ዌራስ ኢቫሉዌሽን ላይ እንግዲህ ስፔሲፊክ ፖይንት ኦፍ ታይም ላይ ነው ኢቫሉዌት የሚደረገው። ብዙ ጊዜ ግምገማ የሚካሄደው ስራ ተጀመረ ቢያንስ መሀል ላይ እና መጨረሻ አካባቢ ግምገማ ይደረጋል። ይህም አውትካሙን ለማወቅ። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ሞኒተሪንግ ካን ቢ ደን አፍተር ፕሮጀክት ኢንድ በት ኖት ኢቫሉዌሽን ይለናል። ይህም እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም ኢቫሉዌሽን ብዙ ጊዜ ይተገበር ሚድ ተርም ላይ ወይንም ፋይናል አካባቢ ላይ ነው እንግዲህ ግምገማ የሚደረገው ወይንም ፕሮጀክቱ ካለቀ በኋላ ይገመገማል። ሞኒተሪንግ እንግዲህ ብዙ ጊዜ ኦኪር የሚያደርገው ዱሪንግ ኢምፕሊሜንቴሽን ነው ብያለሁ። ለእኛ ሴናሪዮ ትክክለኛ መልስ አይደለም። ምርጫ ቢ ላይ ሞኒተሪንግ ኢዝ ኢንተርሚተንት ዌራስ ኢቫሉዌሽን ኢዝ ኮንቲኒየስ ይለናል። ይሄ እንግዲህ ኦፖዚት ነው አይደለ? ታደርጋላችሁ። ትክክለኛ መልሳችን ምርጫ ኤ ላይ ያለ ሞኒተሪንግ የምንለው ቀጣይነት ያለው ነው። ዌራስ ኢቫሉዌሽን ደግሞ እንግዲህ ፔሪዮዲክ ነው። ሚድ ታይም ላይ ቼክ ይደረጋል፣ ዘንድ በመጨረሻ ላይ ቼክ ይደረጋል ማለት ነው። ስለዚህ ዘ ሞስት ዋይድሊ አክሰፕትድ የሆነ ዲስቲንክሽን ነው የሞኒተሪንግ እና የኢቫሉዌሽን ልዩነት ምንድን ነው የሚለው ደብሊውኤችኦ የሚጠቀመውም ፐብሊክ ሄልዝ ፕሮግራም እንግዲህ የሚጠቀሙት በዚህ ወይ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው።